የትም ሄድን የትም በዚህ ዓለም ላይ እስካለን ድረስ ምግብ መጠለያ የመሳሰሉ ነገሮችን አክሰስ ለማድረግ ገንዘብ የምንለው ነገር ያስፈልጋል። ነገር ግን የሰው ልጅና የገንዘብ ታሪክ በጣም የቆየና ሰፊ ከመሆኑ የተነሳ በመሃል ምንነቱንና ትክክለኛ ጥቅሙን ዘንግተነዋል። እስኪ አስቡት በህይወታችን ከጧት እስከ ማታ እየሰራን እናንተም እንግዲህ ወደዚህ ክላስ የመጣችሁት ይሄ ገንዘብ የምንለው ነገር በህይወታችን ውስጥ ለማብዛት ነው ማለት ነው። ነገር ግን እስኪ ስንቶቻችንን ከየትስ እንደሚመጣ ጥቅሙስ ምን እንደሆነ በደንብ ይተረዳሉ። ናው ብዙ ቦታ ይሄን ገንዘብ የምንለው ነገር ለመግለጽ ሁለት ቃላቶችን ሲጠቀሙ ትሰማላችሁ፣ money and currency። ስለዚህ በዚህ ክላስ በህይወታችሁም ሆነ እንደ ትሬደር ልትመልሷቸው ከሚገቧቸው ትልልቅ ጥያቄዎች መካከል አንዱን አንስተን ዛሬ ዲስከስ እናደርጋለን። money and currency ልዩነት አለው ወይስ የለውም? ሁለቱም እንግዲህ ሲሚላር የሆነ ነገር አላቸው አይደል? መኒ ሲባል ከዚህ በፊት እንሰማለን፣ ከረንሲም ሲባል ከዚህ በፊት እንሰማለን። ነገር ግን ሁለቱም some kind of medium of exchange ነገሮች ናቸው አይደል? ማለትም እኔ ጋር የሆነ ነገር አለ፣ እናንተ ጋር የሆነ ነገር አለ። ያንን መለዋወጥ ከፈለግን እንደ medium of exchange አፕላይ የምናደርጋቸው ነገሮች ናቸው አይደል? ሶ መኒም እንደዛ ነው፣ medium of exchange ማለት እንችላለን። ከረንሲም ደግሞ medium of exchange ማለት የምንችለው ነገር አለ ማለት ነው።